ሰላም እንዴት ናችሁ? ጽናት ነኝ። ዛሬ እስቲ አፍተር ሎንግ ዴይ አብረን አንዋይንድ እናድርግ። መጀመሪያ እንዳያችሁት ትንሽ የሆነ ቦታ ቁጭ ብዬ ማሰብ ፈልጌ ነበር፣ ስለ ቀኑ እንዴት እንደነበረ ምናምን አሰስ ማድረግ ፈልጌ ነበር እና በጣም ቆንጆ የሆነ ስትሮቤሪ ሞይቶ ጠጣው። ከዛ ቤት መጣው እና ክረምት እየገባ ስለሆነ ፕላስ ደግሞ የሆነ ቢግ ኤግዛም አለና ለሱ እየተዘጋጀው ስለሆነ ቁጥርጥር ተሰርቼው ነበር። ፀጉሬን በጣም ነው የወደድኩት። በጣም ነው የሚያምረው እና ከዛ በኋላ ብሎግ ከፍቼ ያየው በዛው አንዋይንድ ማድረግ ጀመርኩኝ ማለት ነው። What's your favorite thing to unwind? ማታ ቤት ከገባችሁ በኋላ let me know in the comments። በጣም ነው ሪፍሬሽድ የምትሆኑት። ከዛ ደግሞ ነገ ለመስራት ላለባችሁ ነገር ደግሞ በጣም ሬዲ የምትሆኑት እና I want to encourage you guys to do this። ከዛ ይሄን ስጨርስ የፋሚሊ ታይም ነበረ። ቀለል ያለ ራት ነበረ እዛ ቀን የበላ ነው። ጁስ እና ዳቦ ምናምን ነበር የበላ ነው። ከዛ ይሄንን መጽሐፍ ጀመርኩት ማለት ነው። ከዚህ በፊት አንብቤው ነበር ግን ደግሞ በጣም ነው ኢንትረስት የሚያደርገኝ የሰውን ህይወት ማንበብ ማለት ያለፉበትን ነገር ምናምን እና ይህ መጽሐፍ በጣም እየገረመኝ ነበር። እዚህ ጋር ብቻ ህፃንን ልጅ what do you want to be when you grow up ብሎ መጠየቅ በጣም ፖይንትለስ የሆነ ነገር እንደሆነ ምናምን እያወራች ነበረ። ምክንያቱም ምንም ስለማያውቁ ገና ለመወሰን የሚያስችል እውቀት ገና ስለሌላቸው እና እውነቷን እኮ ነው ምናምን እያልኩ እየተገረምኩኝ ነበር። ይህን ይመስል ነበር ቀኔ። ቴንክ ዩ ፎር ዋቺንግ ባይ